ሰላም ሰላም ውድ ተከታዮችና ተመልካቾች በላይፍ ቼንጂንግ ቢዝነስ ትሬኒንግ ኤስሲፒቲ አሁን የማቀርብላችሁ ርዕስ የቢዝነስ ጀማሪዎች ውድቀት የሚለው ነው። ይህንን ፕሮግራም ለማጠናከር ሳብስክራይብ፣ ላይክ፣ ሼር ሊንክ አድርጉ። ቢዝነስ ጀማሪዎች ጥቃቅን አነስተኛና መካከለኛ ኢንተርፕራይዞች ወይም ደግሞ ኤምኤስኤምኢኤስ ናቸው። ማይክሮ ስሞል ሚዲየም ኢንተርፕራይዞች ናቸው። እነዚህ በኢትዮጵያ ኢኮኖሚ እድገት የራሳቸው የሆነ አስተዋጽኦ አላቸው። ከፍተኛ አስተዋጽኦዎቹ አንደኛ፣ ብዙ የስራ እድሎች በመፍጠር ብዙ ሰራተኞች ይቀጥራሉ። ሁለተኛ፣ የግል መደበኛ ኢኮኖሚ በማስፋፋት ሀብት ይፈጥራሉ። ሶስተኛ፣ በሀገር ደረጃ ድህነትን በመቀነስ አስተዋጽኦ ያበረክታሉ። ነገር ግን ጥናቶች እንደሚያመለክቱት እስከ 75% የሚሆኑ ቢዝነስ ጀማሪዎች በመጀመሪያ 5 ዓመታት ቢዝነሳቸውን ያቆማሉ። ከ4 ጀማሪዎች 3ቱ ዘግተው ከገበያ ይወጣሉ። በመሆኑ ይህ ትኩረት ያልተሰጠው የተረሳ ዘርፍ ነው። It is the most ignored crisis area. የእነዚህ ኢንተርፕራይዞች የውድቀት ምክንያቶች በ3 ከፍዬ አቀርባለሁ። ሮማን ነምበር 1 ኢንተርፕራይዞቹ ከራሳቸው ለውድቀት የሚዳርጓቸው ምክንያቶች። አንደኛ፣ ቢዝነስ ጀማሪዎች ኢንተርፕሪነሮች ከራሳቸው መሰረተ ሀሳብ ስለሚነሱ በዛ ተመስርተው ምርቶች ስለሚያመርቱና አገልግሎት ስለሚያቀርቡ በገበያ የሚመጥኑ ሆነው አይገኙም። ደንበኞች የሚፈልጓቸው የሚገዟቸው ሆነው አይገኙም። ምክንያቱ የደንበኞች ችግሮች ፍላጎቶች አያሟሉም፣ ችግሮች አይፈቱም። ሁለተኛ፣ ቢዝነስ ጀማሪዎች የገንዘብ ገቢና ወጪ ፍሰት ካሽ ፍሎው አለመቆጣጠር፣ ገንዘባቸው በጥሬ ዕቃዎች በመሳሪያዎች ገዝተው በመጋዘናቸው ስለሚያስቀምጡ እና ከደንበኞች ደግሞ የሚሰበሰበው ገንዘብ በወቅቱ ባለመሰብሰብ የጥሬ ገንዘብ ችግር ይገጥማቸዋል። ይሄ ደግሞ ወጪዎችን ለመክፈል የመንግስት ግዴታዎችን ለመፈጸም ይቸገራሉ። ከዛ በኋላ የመዝጋት ሁኔታ ያመጣል። 3 ቢዝነስን ለመምራት የሚያስችል የማኔጅመንት የማቀድ፣ የማደራጀት፣ ማስተባበር፣ ውሳኔ በወቅቱ የመስጠት፣ መቆጣጠር የሚያስችል እውቀት፣ ችሎታ፣ ክህሎት እና ልምድ አለመኖር። ይህም ራሱ ለውድቀት ይዳርጋል። 4 በእቅድ አለመመራት ቢዝነሱ ገቢ እንዳይኖረው ወይም ደግሞ ትርፋማ እንዳይሆን እድገቱ እንዳይጠብቅ ያደርገዋል። ጊዜ፣ ገንዘብ፣ የሰው ኃይል፣ አጠቃላይ ሀብቱ አቅዶ መምራት አያስችልም። እቅድ ሀሳቡ ወደ ተግባር መቀየር ያስችላል። አቅጣጫ አስይዞ ከየት ተነስቶ ወዴት ለመድረስ እንደሚፈልግ ያስችላል። መመሪያ ነው። ስለዚህ በእቅድ አለመሄድ ለውድቀት ይዳርጋል። 5 የማምረቻ ወጪዎች፣ የኦቨርሄድ ኮስቶች፣ የኢንቨስትመንት ወጪዎች አለመቆጣጠር፣ በሚገባ አለመተመን በምርት ዋጋ ላይ መጨመር ያስከትላል። በምርት ላይ ዋጋ ከተጨመረ ደግሞ የሚገዛ ደንበኛ ይጠፋል። ይህም ለውድቀት ያስከትላል። 6 ቢዝነስ ጀማሪዎች ቢዝነሳቸው እድገቱን ጠብቆ እንዲያድግ አለማድረግ። ለምሳሌ እዚህም እዛም ዝም ብሎ ቢዝነስ መክፈት፣ አንዱ ሳያጠናክሩ ማለት ነው፣ ለውድቀት ይዳርጋል። ወይም ደግሞ ቢዝነሱ እድገቱ ጠብቆ እንዲሄድ በሰው ኃይልም
በኢንቨስትሜንትም ጠብቆ እንዲሄድ አለማድረግ ወይም ደግሞ የሚገኘው ገንዘብ ትርፍ መልሶ ቢዝነሱ ለማሻሻል ኢንቨስት አለማድረግ፣ ለሌላ ገንዘቡ ማዋል ለውድቀት ይዳርጋል፣ ለመዝጋት። 7 የገበያ ውድድር በሚገባ አለማወቅ። ይህም ድርጅቶች የሚወዳደሩት ከትልልቅ የተደራጁ ድርጅቶች ከውጭ የሚመጡ ምርቶች ነው። ይህም የራሳቸው የመወዳደሪያ ስልቶች ከሌሏቸው ለውድቀት ይዳረጋሉ። እነዚህ በቀጣይ ጊዜ መፍትሄዎቹ አቀርብላችኋለሁ። ሮማን ነምበር 2 ከፖሊሲና ተጓዳኝ የሆኑ ለውድቀት የሚዳርጉ ምክንያቶች። አንደኛ፣ የመንግስት ፖሊሲዎች፣ መመሪያዎች፣ የቁጥጥር ስልቶች መሟላት የሚገባቸው መስፈርቶች መብዛትና ውስብስብ መሆን። በድንገት ፖሊሲዎች መቀየር ከፍተኛ እንቅፋት ነው። 2 የንግድ ፍቃድ አለማግኘት፣ ከተገኘም የንግድ ፍቃዱ ለማውጣት ከፍተኛ ወጪ የሚጠይቅ መሆኑ። ቢሮክራሲውም ከፍተኛ ነው። የግብር ክፍያም ብዛት ያለው ነው። ይህም ለውድቀት ይዳርጋቸዋል። 3 የገንዘብ ብድር አለማግኘት፣ የሚገኝ ከሆነም ወለዱ ከፍተኛ መሆን። ቢዝነስ ለማሳደግና ለማስፋፋት የስራ ማስኬጃ ለማስፋፋት ደግሞ ካፒታል ያስፈልጋል። ይህም የላቸውም። ካፒታል ማጣት። 4 ከውጭ የሚገዙ የማምረቻ መሳሪያዎች፣ የመለዋወጫ ዕቃዎች፣ ጥሬ ዕቃዎች ኮንሱሜብልስ፣ እነዚህም ለመግዛት የውጭ ምንዛሬ ማጣት። 5ኛ የኃይል መቆራረጥና መጥፋት። በዲዝል ተጠቅሞ ጄኔሬተር የሚጠቀሙ ከሆነ ወጪያቸው እስከ 30% ይጨምራል። ይሄ ደግሞ በምርቶች ዋጋ ላይ ስለሚጨምር ምርቶች የሚገዛቸው ያጣሉ። 6 የማምረቻ ቦታ ማጣት፣ ለጀማሪዎች የሚሆኑ ለማስፋፋት የሚፈልጉ። ይህም ራሱ ድርጅቶች ይገድባቸዋል። 7 የኢንፍራስትራክቸር፣ የሎጂስቲክስ፣ የትራንስፖርት፣ የመንገድ ኔትወርክ ደካማ መሆን፣ ለሳፕላይ ቼን ማነቆ መሆን። ለምሳሌ የእርሻ ምርቶች ወደ ከተማ ወደ ደንበኛ ለማምጣት፣ ምርቶች ወደ ደንበኛ ለማጓጓዝ ማነቆች። 8 በመንግስት የሚሰጡ ስልጠናዎች ለኢንተርፕራይዞቹ የማይመጥን መሆኑ። ዘመኑ የዲጂታል ዘመን ነው። ስልጠና የሚሰጣቸው ግን በድሮ በትምህርት ቤት ባሉ የተማሪዋቸው ትምህርት ነው የሚሰጠን ነው የሚሉት። ስለዚህ ይህንም ራሱ እንዳያድጉ፣ እንዳያስፋፉ፣ እንዳይሻሻሉ ያደርጋል። 9 አነስተኛ እና መካከለኛ ኢንተርፕራይዞች በመንግስት ጨረታ ሲሳተፉ ኮላተራል ካላስያዛችሁ አትሳተፉ ማለት ማገድ። ይህም ለእድገታቸው ማነቆ ነው። ሮማን ነምበር 3 ሌሎች ለውድቀት የሚዳርጉ ምክንያቶች። አንደኛ ጥሬ ዕቃዎች እንደ ልብ አለማግኘት፣ ከተገኙም ውድ መሆን፣ ጥራታቸውም ያልጠበቁ መሆን። ለምሳሌ አንድ የሹራብ ማምረቻ ድርጅት ደቡብ አፍሪካ ሄዶ ለመወዳደር ሲሞክር ምርቱ ጥራቱ አልጠበቀም በማለት ፈላጊም አላገኘም። 2 ከውጭ የሚገቡ ምርቶች ጥራታቸውን ያልጠበቁ ግን በርካሽ የሚሸጡ፣ ይሄ ደግሞ ውድድሩን የሚያዛባ መሆኑ። ከእነዚህም መወዳደር አለመቻል ለኪሳራ ይዳርጋቸዋል። 3 ህብረተሰቡ በሀገር ውስጥ የሚመረቱ ምርቶች ለመግዛት ዝቅተኛ ፍላጎት ማሳየት፣ ወደ ውጭ ምርቶች ዝንባሌው ከፍተኛ መሆን። ይሄ የባህል ለውጥ ያስፈልጋል። ይህም የሚመለከተው አካል
የግድ ግንዛቤ እንዲፈጠር ማድረግ ወሳኝ ነው። ስለሆነ የጥቃቅን አነስተኛና መካከለኛ አንተርፕራይዞች ችግር የሚፈታበት በብሔራዊ ደረጃ የተዋቀረ አካል ቢኖር ለሀገር ኢኮኖሚ እድገት በበለጠ አስተዋጽኦ ያበረክታሉ። በቀጣይ ፕሮግራሜ በሮማን ናምበር 1 ባቀረብኩት መፍትሄዎች አቀርባለሁ። አመሰግናለሁ።